ይህንን የመሰለ ውስጡ ክፍትፍት ብሎ የበሰለ የአጃ ዳቦ አሰራር ይዤላችሁ መጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እሱን ለማዘጋጀት ለብ ያለ ወተት ግማሽ ኩባያ፣ እንዲሁም አንድ የሾርባ ማንኪያ የሚሆን እርሾ፣ አንድ የሾርባ ማንኪያ ስኳር አድርገን በደንብ እናዋህደዋለን። እሱ ተዋህዶ ኩፍ ካለልን በኋላ አንድ እንቁላል እንጨምራለን። ግማሽ የሻይ ብርጭቆ የሚሆን ዘይት እናደርግበትና ከዛ ሁለት የሾርባ ማንኪያ ስኳር እንጨምራለን። ስኳሩን እናንተ እንደምትፈልጉት አጀስት ማድረግ ትችላላችሁ። አንድ የሻይ ማንኪያ ቫኒላ ካደረግኩኝ በኋላ የአጃ ዱቄቱን እኔ የተጠቀምኩት 2 ኩባያ ከግማሽ ነው የወሰደብኝ። ሁንም እያየሁኝ እያስመታሁኝ ነው የጨመርኩት ማለት ነው። እናንተም እንደዛ አድርጉ እንዳይደርቅባችሁ ሊጡ እያያችሁ ጨምሩ። እኔ 2 ኩባያ ከግማሽ ነው የወሰድኩት እንዳልኳችሁ። ግማሽ የሻይ ማንኪያ የሚሆን ቤኪንግ ፓውደር አድርጌበታለሁ። ከዛ ከተወሰነ ደቂቃ በኋላ እንደዚህ ኩፍ ካለልኝ በኋላ በምጋግርበት ትሬ ላይ እንደዚህ የሎፍ ቅርጽ ሰጥቼዋለሁኝ። በስሎ ሲወጣ ይሄንን ነው የሚመስለው። ያበሰልኩት በ245 ዲግሪ ነው። እንደየኦቭናችሁ እሳቱን እያያችሁ ማብሰል ነው። የወሰደብኝ ደቂቃ ደግሞ 15 ደቂቃ አካባቢ ነው የወሰደው። ይህንን የመሰለ ቆንጆ በጣም የሚጣፍጥ እንዲሁም ጤናማ የሆነ ዳቦ ሁላችሁም በቤታችሁ ሰርታችሁ እንድትሞክሩት እጠይቃችኋለሁ። ሀሳብ አስተያየታችሁን ኮመንት ላይ ተውልኝ ባይ